ሰዎች ይሄኛው ወንድማችን ትላንት ያደረገውን ድርጊት አይታችኋል አይደለ? አልተገረማችሁም? የምር ምንም አልመሰላችሁም? የምር አረ ተው ተው ተው! አረ ሰዎች እኛ በቃ ሰው ሲወድቅ፣ ሰው ሲደግም፣ ሰው ሲያጠፋ ድመት ልክ ግድግዳ ስር የሆነ ስር አይጥ እንደምትፈልግ በቃ የኛ ስራ የሰዎችን ድግመት ጉድለት እያየን ቀረጽን መፖሰት ነው። የሰዎችን ገመና እንደዚህ እያመጡ አደባባይ ላይ ያሳየት ነው። እንደዚህ ጥሩ የሚያደርገውንም ሰው አፕሪሼት እናድርግ፣ ቴንኪው እንበል እስቲ። ኧረ ተው ተው፣ እንደዚህ ነገር እንልመድ እንዴ! እኔ በጣም አስገርሞኛል እግዚአብሔርን። እንግዲህ ታውቃላችሁ አዶናይ ከፖፑላሮች ጋር የነበረው ቻሌንጅ ለሱሬ መኪና የመግዛት ቻሌንጅ 1 ሚሊዮን የማስገባት ቻሌንጅ ነበር። ትላንት ነበር የሚያልቀው። እግዚአብሔር ይስጣቸው እንግዲህ እነሱ ቀን አራዝመዋሉ። በጣም የብዙ ሰዎችን ልብ አረጋግተዋሉ፣ የአዶናይንም የብዙ ሰዎችን። ከዛ በፊት ግን ይሄ ወንድማችን አርቲስቱ መኪና መሸለም አለበት፣ 1 ሚሊዮን ፎሎወር መድረስ አለባቸው ፖፑላሮች ብለው ላይቭ በመግባት 100,000 የሚጠጋ ብር ይዞ ገብቶ ለሰዎች ግፍት እየሰጠ ፎሎ ሲያስደርግ ነበር። እንደዚህ አይነት ተግባር አለ? ለዚህ ተግባሩ የእውነት ምስጋና አይገባውም ወይ? እኔ ምስጋና ነው ብዬ ያሰብኩት ለዚህ መልካምነቱ አላውቀውም ነበር። ለካ ዩቱብ ቻናልም አለው። ዩቱቡን ሰርች አድርጌ ገብቼ ሰብስክራይብ አድርጌዋለሁ። እናንተም ለዚህ ድንቅ ተግባር እየገባችሁ ሰብስክራይብ አድርጉ። ምንም አይጎላችሁም። እንደዚህ አይነት መልካም ሰው ሰብስክራይብ እናድርግ። የምንጠቀመው እኛ ነን። ፖፑላሮችም ያደረጋችሁት መልካምነት እጅግ ከአእምሯችን በላይ ነው፣ ከጠበቅናችሁ በላይ ነው። የብዙ ሰዎችን አፍ አዘግታችኋል። ትችላላችሁ። ሱሬ፣ የአዶናይ ፋሚሊዎች ሁላችሁም እንኳን ደስ አላችሁ። ኦልሬዲ ተሳክተዋል። አሁን 1 ሚሊዮን ሊገባ ኦልሞስት ወደ 20,000 የሚጠጋ ፎሎወርስ ነው የቀረው። በቃ ይመቻችሁ። አንደኛ ናችሁ ቲክታከሮች ሁላችሁም።